ስትሞት ነው ያወቅኩት። እንደገና ድጋሚ ጨለማ ውስጥ ገባው፣ ሐዘን ውስጥ ገባው፣ ማልወጣበት ችግር ውስጥ ገባው። ከዛ ጎዳና ላይ ወጣው። ከዛ በኋላ የአንድ ቤት ቆሻሻ እየደፋው፣ የአንድ ቤት እያጸዳው፣ አንዳንዱ ልብስ ሲሰጠኝ፣ አንዳንዱ ጫማ ሲሰጠኝ፣ አንዳንዱ ደግሞ የተረፈው ምግብ ሲሰጠኝ ተቋቁሜ ሰርቫይቭ ለማድረግ የማልገባበት ነገር የለም፣ የማልሞክረው ነገር የለም፣ የማልሄድበት ቦታ የለም። በዛ ውስጥ ትልቁ ችግር የነበረው በሰዎች አለመፈለግ ስሜት። ካንሰር ትልቅ በሽታ ነው፣ ገዳይ በሽታ ነው አውቃለሁ። ግን ከካንሰር በላይ ሰዎች አይፈልጉኝም ብለህ ስታስብ ከዚህ በላይ በሽታ የለም። ከዚህም እያልኩኝ ለመኖር ሞከርኩኝ። አንዴ ጎዳና ላይ በምኖርበት ሰዓት ከጓደኞቼ ጋር እነሱ ቤንዚል ይስባሉ፣ እኔ ደግሞ ቤተሰቦቼ እንደማይፈልጉኝ ስላወቅኩኝ አለመፈለግነት ስሜት በጣም እጅግ በጣም ውስጤ ሰርስሮ ስለገባ የራሴን ዋጋ ማግኘትና መፈለግ ጀመርኩ። የዛኔ እነሱ ለብርድ ይሆናል ብለው ሲጋብዙኝ ኖ the only thing የምፈልገው ቶማስ ቫልዩ እንዳለው ማሳወቅ ብቻ ነው። በቃ that's my dream። ከዛ ጓደኞቼ ምግብ ፍለጋ ራት ፍለጋ ሄዱ። ሰዓቱ በጣም መሽቷል፣ ሌሊት ነው። እኔ ብቻዬን ጎዳና ላይ ተኝቼ ነበር። ስነቃ 3 ሰዎች ከበውኝ አገኘሁኝ። እዛ ደረቅ ሌሊት ማንም ሰው በሌለበት እነዛ ሰዎች ጾታዊ ጥቃት ሊያደርሱብኝ ሞከሩ። እግዚአብሔር እንደምላችሁ የተሰማኝን ስሜት የእውነት እግዚአብሔር እግር ስለሰጠኝ አፍ ስለሰጠኝ መጮህበት። ስንት የጎዳና ልጆች እየተደፈሩ እንዳሉ አታውቁም። ስንት ሰው ለእንደዚህ አይነት ነገር የተዳረገ እንደሆነ አታውቁም። ሞከሩ። በመጮሄና በመሮጤ ሰክረው ስለነበረ እነሱን ለማምለጥ ሞከርኩ። እስከ 23 ዓመቴ ድረስ እንቅልፍ አይወስደኝም። ጓደኞቼ አስጠጉኝ። ይሄ ልደት አካባቢ ነው። ዘካሪያስ፣ ዳዊት፣ ታምሩ የሚባሉ ልጆች ናቸው። እነሱ አስጠጉኝ። ከዚህ በፊት ግን ያልሄድኩበት ሀገር የለም ህይወቴን ለመቀየር። ምንም ነፍስ በማላቅበት ሰዓት በእግሬም እየጠፋሁም የተለያየ መኪና ላይ እየተጫንኩም ያልሄድኩበት ሀገር የለም። ከዛ ዴቭ ይባላል ያውና እዛ ጋር ጥቁር ልብስ የለበሰው እዚህ ጋር እጁን ኪስ ውስጥ የከተተው እነሱ ቤታቸው አስገቡኝ። 4 በ4 ነች ቤታቸው። ታሪኬን አወቀ። በነጠላ ጫማ ነው ያለሁት እዚህ ጋር። ከዛ እነሱ ሲተኙ እኔ አልተኛም። ምክንያቱም ያኔ የደረሰብኝ ችግር አለ። ከሰው ጋር መተኛት እንዳልችል አድርጎኛል። ከወንድ ጋር መተኛት እንዳልችል አድርጎኛል። እነሱ ሲተኙ አልነገራቸውም፣ እንዲረበሹ ስለማልፈልግ ኮምፎርት እንዳሳጣቸው ስለማልፈልግ ስለነበር እነሱ ሲተኙ እኔ አልተኛም። እነዚህ ልጆች አንዴ አመስግኑልኝ፣ ቴንክ ዩ በሉልኝ። ቤተክርስቲያን እየወሰዱ እንደምታዩት ቤተክርስቲያን እየወሰዱ ገዳም እየወሰዱ ጸበል እየወሰዱ